ህንፃ ወይም መኖሪያ ቤት ስትሰሩ ፕሊዝ ጃንክሽን ቦክስ መግጠማችሁን አትርሱ። ጃንክሽን ቦክስ ማለት የካሜራ ገመዶች እነዚህ ማለት ነው ተሰብስበው አንድ ላይ የሚያስቀምጣቸው ሳጥን ማለት ነው። ጃንክሽን ቦክስ ብዙ ጥቅም አለው። የመጀመሪያው የኤሌክትሪክ ብልጭታ እንደዚሁም በኤሌክትሪክ ሊከሰት የሚችልን የእሳት አደጋ እንድንከላከል ያስችለናል። ሌላኛው ደግሞ የኤሌክትሪክ ገመዶችን እንደዚሁም የሲሲቲቪ ካሜራ ገመዶችን ከአቧራ ከእርጥበት እንድንከላከል ያስችለናል። ከዚህ ባሻገር ጃንክሽን ቦክስ የኤሌክትሪክ መስመሮችን በአንድ ቦታ ሰብስቦ ስለሚይዝልን ብልሽት ባጋጠመበት ሰዓት በቀላሉ የኤሌክትሪክ ገመዶችን ለይተን እንድንጠግን ያስችለናል። እንደዚሁም የተለያዩ የዋየር ኔትወርኮችን ልክ እንደ ሲሲቲቪ ካሜራ እንደዚሁም አላርም ሲስተሞችን በትክክልና በንጽህና እንድንገጥም ያስችለናል። ስለዚህ በተቻለ መጠን ጃንክሽን ቦክስን በሚታይ ቦታ ባለማስቀመጥ የህንጻችንን ውበት እንዳናበላሽ መጠንቀቅ አለብን። በተቻለ ሁኔታ ከዚህ በተጨማሪ 8 በ10 እንደዚሁም 10 በ10 የሆነ ጃንክሽን ቦክስ ብንጠቀም ሰጀስት እናደርጋችኋለን። ስለዚህ ማንኛውም ከሲኩሪቲ ካሜራ ጋር የተያያዘ ጥያቄ ካላችሁ ከስር በማስቀምጠው ስልክ ልትደውሉና ልትጠይቁ ትችላላችሁ። መልካም ጊዜ።